ሄይ ጋይስ እንዴት ናችሁ? በሌላ ደግሞ ቪዲዮ ዛሬ ተመልሰናል። ዛሬ ደግሞ የምናየው ዲጂታል ማርኬቲንግ ላይ በጣም ኢምፖርታንት እና ፓወርፉል የሆነውን ቱል ፔይድ አድስ የሚባለውን ቱል ነው። በዚህ ቪዲዮአችን ላይ ፔይድ አድስ ምንድን ነው፣ እንዴት ደግሞ ሶሻል ሚዲያ ፕላትፎርሞቻችን ላይ እንዴት መስራት እንችላለን የሚለውን አሳያችኋለሁ። ይሄ ቪዲዮ ለብዙ ሰዎች እንዲደርስ ላይክ፣ ሼር እና ኮሜንት ማድረጋችሁን እንዲሁም ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ወደ ቪዲዮ እንሄዳለን። ድሮ ፌስቡክ እና ኢንስታግራም ላይ ስፔሻሊ ፌስቡክ ላይ አንድ ፎቶ ፖስት አድርገን በጣም በብዙ ላይክ እና ኤንጌጅመንት ማግኘት የምንችልበት ዘመን ነበረ። ኢንስታግራምም እንደዛው አይነት ነገር ላይ ነው የነበረው። አሁን ግን ኦርጋኒክሊ ይሄ ኦርጋኒክ የሚባለውን ሪች ካምፓኒዎቹ እየፈቀዱ አይደለም። እንደውም ጀነራሊ ዲጂታል ማርኬተሮች ምንድን ነው እያሉ ያሉት፣ እነዚህ ሚዲያዎች ሶሻል ሚዲያ ከመባል አልፈው ወር ደግሞ ወጥተው ሚዲያ የመባል ሶሻሊ የነበረን ኢንተራክሽንስ ይሄ ኢንጌጅመንት እየጠፋ ኖርማል ሚዲያዎች የሚሰሩትን ዋን ዌይ የሆነውን ስራ እየሰሩ ነው የሚል የዲጂታል ማርኬተሮች ክሪቲክስ አለ እና ሞር እነዚህ አሁን ስፔሻሊ ኢንስታግራም እና ፌስቡክን ኦን የሚያደርገው ሜታ ምንድን ነው እያደረገ ያለው የሚለውን ስናይ ፒክቸር ሊሆን ይችላል፣ ቪዲዮ ሊሆን ይችላል፣ ፖስት አድርጋችሁ ኦርጋኒክሊ የምትፈልጉትን ያህል ሪች የምታገኙበት እድል በጣም ጠባብ ነው። ምንድነው እየሆነ ያለው? ሞር ኦፍ ፕላትፎርሞቹ ለሚከፍሉ ሰዎች፣ ለአድ ለሚከፍሉ ሰዎች ሞር ኦፕሽን የመስጠት ድጋፍ የመስጠት ባህሪ እያመጡ ነው እና እንደውም ኦልሞስት አንድ ካምፓኒ ስፔሻሊ በቢዝነስ ካታጎሪ ላይ ያለ ካምፓኒ ቡስት ካላደረገ ወይ ደግሞ ፔድ አድስ ካልሰራ በስተቀር የሚፈልገውን ሪች ማግኘት አይችልም። ዲጂታል ማርኬቲንግ ተማሪዎቻችን ኦር ደግሞ ሌሎቹ ሰብጀክቶች ላይ የሚማሩ ተማሪዎቻችንን ስንጠይቅ አይዘር ከቲክቶክ ላይ ነው ያዩት ኦር ከኢንስታግራም ላይ ነው ያዩት ኦር ደግሞ ፌስቡክ ላይ ነው ስለኛ ኢንፎርሜሽን የሚያገኙት እና ይሄ የምን ውጤት ነው? የፔይድ አድስ ወይም ደግሞ የፔይድ አድቨርታይዚንግ በተለምዶ ቡስት የምንለው ውጤት ነው ማለት ነው። ዛሬ የምናየው ይሄንን ነው። ቡስት ኦር ደግሞ ፔይድ አድስ የሚባለው ነገር ምንድን ነው የሚባለውን እናያለን። እንደገና ደግሞ ፌስቡክ እና ስፔሻሊ ኢንስታግራም ላይ እንዴት መስራት ደግሞ እንደምንችል አሳያቸዋለሁ። ይሄ ፔይድ አድቨርታይዚንግ ወይ ደግሞ ፔይድ አድስ ብለን የምንጠራው የዲጂታል ማርኬቲንግ ክፍል ለፕላትፎርሞቹ ኦነርስ ወይ ደግሞ ለፕላትፎርሞቹ ማዘር ካምፓኒስ ምን የምናደርግበት ነው? የምንከፍልበት ምርቶቻችንና ሰርቪሶቻችንን እንዲያስተዋውቁልን ለብዙ ሰው እንዲደርስ እንዲያደርጉልን የምንከፍልበት ሲስተም ነው ማለት ነው ፔይድ አድስ የሚባለው። ለምሳሌ ፌስቡክ እና ኢንስታግራም ላይ የምትጠቀሙ ቡስት የምትጠቀሙ ሰዎች የምትከፍሉት ዶላር የምታወጡት ዶላር ለሜታ ካምፓኒ ነው የሚሄደው ማለት ነው። ሜታ በዛ ምንድን ያደርጋል? በከፈላችሁት ልክ ዴይሊ ሪች ኦር ደግሞ ዴይሊ ሰው ጋር የሚደርሰውን ቁጥር ይሰጣችኋል። በከፈላችሁ በከፈላችሁ ቁጥር ሞር ሪች እያገኛችሁ ትሄዳላችሁ ማለት ነው። ዋነኛው የመጀመሪያው የፔይድ አድስ ኢምፖርታንስ ሰው ፈለገም አልፈለገም ፕላትፎርሞቹን ከከፈተ የእናንተን አድ ምን ማድረግ ይችላል? ማየት ይችላል ነው። ፈለገም አልፈለገም ይሄ የፍላጎት ጉዳይ አይደለም። የተጠቃሚው የፍላጎት ጉዳይ ሳይሆን የእናንተ የመክፈል አቅም ጉዳይ ነው ማለት ነው። አንድ ካምፓኒ ባዶውን እኔ በቃ አደገኛ ኮንተንት አለኝ ብሎ የሚሰራ ካምፓኒ እና አንድ ሰው ደግሞ ማለት ነው አደገኛ ኮንተንት ቢኖረኝ እነዚህ ሰዎች የከፈልኳቸው ሞር ሪች ባገኝ ይሻላል ብሎ የሚያስብ ካምፓኒ ሁለቱ አንድ አይነት ውጤት ሊያመጡ አይችሉም። ስፔሻሊ ባለንበት ታይም፣ ቀደም ባሉት ታይም ላይ ሊሆን ይችላል ይሄ ነገር፣ ግን አሁን ላይ እያስቀደሙ ያሉት ሞር የሚከፍላቸውን ሰው ነው ማለት ነው። አንደኛው ፓርቲ የመጀመሪያው አድቫንቴጅ ሞር ሪች እናገኛለን ነው። ሞር ሪች የማግኘት ደግሞ እንትኑ ኮንሲኩዌንሱ ሞር ኮንቨርዥን ይኖረናል፣ ሞር ሬቨኒዋችንን ሃይ ማድረግ እንችላለን። ላይክ የዲጂታል ማርኬቲንግ ዋና ጎሉ ምን ማድረግ ነው? ሪተርን ኦፍ ኢንቨስትመንታችንን ከፍ ማድረግ ስለሆነ ማለት ነው። በትንሽ ገንዘቦች ብዙ ሪተርን ኦፍ ኢንቨስትመንት ማግኘት እንችላለን። የመጀመሪያው እድላችን ይሄ ነው ማለት ነው። ሁለተኛው ታርጌቲንግ ነው። ታርጌቲንግ ላይ ልክ እንደ ኖርማል ኦርጋኒክ ፖስት እንደምናደርጋቸው ሳይሆን ታርጌቲንጉ በጣም ዲቴይልድ የሆነ ነገር እናገኛለን እዚህ ፔይድ አድስ ላይ። ይሄ ምን ማለት ነው? ታርጌቲንግ ማለት አዳችሁ የት ይድረስ፣
የሚለውን ነው። ጂኦግራፊክ ሊሆን ይችላል፣ ዴሞግራፊክ ሊሆን ይችላል፣ ሳይኮግራፊክ ሊሆን ይችላል፣ ቢሄቪየራል የሚባሉ ሴግሜንቴሽኖች አሉ እና በእነዚህ በ4 ሴግሜንቴሽኖች የኛ አድ የሰራነው አድ የት ቦታ ይድረስ፣ ለማን ይድረስ፣ እነማን ይዩት የሚለውን በስነ ስርዓት ዲቴይልድ በሆነ የታርጌቲንግ ስትራቴጂ ምን ማድረግ እንችላለን ማስቀመጥ እንችላለን ማለት ነው። ይሄ የፔይድ አድስ በጣም ኢምፖርታንት የሆነው ፊቸሩ ነው። ለምሳሌ አንድ የሴቶች ንጽህና መጠበቂያ የሚሸጥ ካምፓኒ ብዙ ወንዶች እንዲያዩለት የመፈለግ እድሉ በጣም ዝቅተኛ ነው የሚሆነው እና ወንዶች ብዙ እንዳያዩት እና ሴቶችን ብቻ ያውም ደግሞ ከሴቶችም ደግሞ የሆነ የኤጅ ካታጎሪ ላይ የሆነ የሪጅን ካታጎሪ ላይ ያሉ ሴቶች እንዲያዩት የሚፈልግ ከሆነ እሱን ታርጌቲንግ በቀላሉ ፔይድ አድስ ላይ ማስቀመጥ ይችላል ማለት ነው። በጣም ኢምፖርታንት ነው ይሄ ፔይድ አድስ የምንለው ነገር ስፔሻሊ አሁን ላይ ኤግዚስት ለምናደርግ ስሞል እና ሚዲየም ኢንተርፕራይዝስ በጣም 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 ወሳኝ ነው ማለት ነው። ፔይድ አድስ በዚህ በሪች አንጻር እና በታርጌቲንግ አንጻር ኢምፖርታንስ ኦር ደግሞ በሪች እና በታርጌቲንግ አንጻር ትልቅ አድቫንቴጆች አሉት ብለን መናገር እንችላለን ማለት ነው። በመጀመሪያ ኢንስታግራም ላይ እንዴት እንደምንሰራው እናያለን። ከዛ ደግሞ ፌስቡክ ላይ እንዴት እንደምንሰራው አብሬ ያሳያቸዋለሁ። ወደ ቪዲዮ እንሄዳለን። እሺ፣ በመጀመሪያ ሜታ ቢዝነስ ስዊትን እከፍታለሁ። ይሄ ሜታ ቢዝነስ ስዊት የሚባለው አፓችን ስፔሻሊ ሜታ ላይ የምናደርጋቸውን ፌስቡክ፣ ኢንስታግራም፣ ዋትሳፕ ላይ የምናደርጋቸውን ነገሮች አንድ ላይ የምንይዝበት ነው። አዝ ዩ ሲ እዚህ ጋር የመሶብ ስኩልስ ፕሮፋይል አለኝ፣ የቢዝነስ ፕሮፋይል አለኝ። እዚህ መሶብ ስኩልስ ፕሮፋይል ላይ ኢንስታግራም እና ፌስቡክ ፔጆቻችን አሉ ማለት ነው። ሁለቱንም ፔጆች አንድ ላይ አድርጌ መስራት የምችልበት ፕላትፎርም ነው። ይሄ ስፔሻሊ ዲጂታል ማርኬተር ከሆናችሁ በጣም የሚያግዛችሁ ፕላትፎርም ነው። እዚህ ላይ ሆም ኖቲፊኬሽንስ እዚሁ ላይ መመለስ እችላለሁ። ኦልሶ አድ ማናጀር ይኖረኛል። ኢንቦክሴን እዚሁ ላይ መመለስ እችላለሁ። ኮንተንት ክሬት ማድረግ እችላለሁ። ማርኬት ፕሌስ አለኝ፣ ፕላነር አለኝ፣ አድስ አለኝ፣ ኢንሳይትስ አለኝ እና ደግሞ ብዙ ደግሞ የምናያቸው እዚህ ጋር እንደምታዩቸው ደግሞ በጣም ብዙ ደግሞ ቱሎች አሉኝ እና እነዚህን በአጠቃላይ የያዘ ስፔሻሊ ሜታ ላይ የምታደርጉትን ነገር በአጠቃላይ የያዘላችሁ ፕላትፎርም ነው ሜታ ቢዝነስ ስዊት። ስለዚህ እሱን ነገር በደንብ ማስተር ማድረግ ይኖርባቸዋል። ዛሬ ላይ ፔይድ አድስን ለማየት የምንጠቀመው እዚህ ሆም ላይ ስክሮል አደርግና መጀመሪያ ጀስት እንድታዩት ማለት ነው። እዚህ ጋር ሪሰንት አዳችን ላይ አክቲቭ 2 አዶች አሉን። እዚህ ጋር ለምሳሌ አይታችሁት ከሆነ የፖስትድ ኢንስታግራም ሚዲያ ይላል። ኦልሶ እዚህ ጋር ደግሞ የፌስቡክ ፓርት አለኝ ማለት ነው። ይህንን ክሊክ በማደርግበት ጊዜ የዚህኛው እዚህ ጋር እንደምትመለከቱት ኢንሳይትን ይሰጠኛል። አዲስ ቡስት ለማድረግ የምፈልግ ከሆነ የመጀመሪያው ፓርት ምንድነው የማደርገው ክሬት ኒው አድ ማለት እችላለሁ። ኦር ደግሞ እዚሁ ጋር ደግሞ ፖስት ኤንድ ሪልስ የምትለው ላይ ሲ ሞር ፖስትስ ብዬ እዚህ ጋር ያለውን ለምሳሌ የፌስቡክ የመጀመሪያ አዳችንን ክሬት እናደርግ ካለን ቡስት የምትለዋን ፓርት ክሊክ ማድረግ እችላለሁ ማለት ነው። ቡስት የምትለዋን ክሊክ ሳደርግ እንደ አዲስ ዳያሎግ ቦክስ ይከፈትልኛል። ይሄኛው ስፔሻሊ ፔይድ አድስ ላይ የምንጠቀማቸውን ነገሮች በሙላ የምናይበት ቦታ ነው የሚሆነው ማለት ነው። ስለዚህ የመጀመሪያው ፓርት እዚህ ጋር እንደሚያመለክተኝ you are currently running a boost for this post ይለኛል። ስለዚህ ይሄንን ባክ ላለው አዲስ ሌላ ፖስት መፈለግ ይኖርብኛል ማለት ነው። ሆም ላይ ድጋሚ ወደ ታች ኦል ፖስትስ እና ላለው ቡስት ያልተደረጉትን መርጬ ማለት ነው አድ አክቲቭ የሚሉት ፓርቶች አድ ራን እያደረገባቸው ያሉ ፓርቶች ናቸው። ለምሳሌ አድ ኦፍ የምትል አለችኝ እዚህ ጋር የፌስቡክ ኮምፖነንት ናት። እሷን ኮምፖነንት ለምሳሌ ቡስት ማለት ትችላለሁ ማለት ነው። ወደዛ መጀመሪያ ቡስት ስላት ወደ መጀመሪያው ዳያሎግ ቦክስ ትከፍተኛል ይወስደኛል። የመጀመሪያው ፓርት እዚህ ጋር እንደምናየው የመጀመሪያው እያንዳንዱ ካምፔን ጎል አለው። አዘ ዲጂታል ማርኬተር የካምፔን ጎላችሁን ማስቀመጥ ይኖርባቸዋል። እዚህ ጋር ጌት ሞር ኢንጌጅመንት ነው የሚለው ግን እንደ እያንዳንዱ እንደ አዱ ካምፔን ጎል መሰረት ይህንን ቼንጅ ብዬ ምን ማድረግ እችላለሁ መቀያየር እችላለሁ። ለምሳሌ አውቶማቲክ ማድረግ እችላለሁ። ይሄኛው ራሱ ሜታ
ፓስት አክቲቪቲያችሁን አይቶ ሪኮመንድ የሚያደርጋችሁ ጎል ነው። ሞር ሜሴጆች በደንብ እንትን እንዲሉላችሁ እንዲመጡላችሁ የምትፈልጉ ከሆነ ጌት ሞር ሜሴጅ ማድረግ ይቻላል። እኛ ብዙ ጊዜ የምንጠቀመው ያው ጌት ሞር ኤንጌጅመንት ነው። ኤንጌጅመንታችንን ሃይ ማድረግ ስለምንፈልግ ስፔሻሊ ፌስቡክ ላይ ከሜሴጅ ይልቅ ሞር ኤንጌጅመንት ቫሊዩ አለው እና ኤንጌጅመንት እንጠቀማለን። ግን ከነዚህም ደግሞ በተጨማሪ ጌት ሞር ዌብሳይት ቪዚተርስ እና ጌት ሞር ኮልስ የሚሉ ኦፕሽኖች ደግሞ ይኖሩኛል ማለት። ለምሳሌ ዌብሳይታችንን ቪዚተር ትራፊክ መጨመር የምንፈልግ ከሆነ እዚሁ ጋር የዌብሳይታችንን ዩአርኤል ኦር አድሬስ አስቀምጠን ሰዎች ክሊክ ሲያደርጉ ቀጥታ ወደ ዌብሳይቱ እንዲደርስ ማድረግ እንችላለን። ኦልሶ ይሄኛውም ደግሞ ማለት ነው እንዲደውሉላችሁ የምትፈልጉ ከሆነ ደግሞ ጌት ሞር ኮልስ ኦፕሽንን መጠቀም ትችላላችሁ። ለዛሬ እኔ ጌት ሞር ኤንጌጅመንትን ነው የምጠቀመው። እሱን መርጬ ሴቭ አድርገዋለሁ። ከዚህ በኋላ የምናየው ደግሞ አድቫንቴጅ ፕላስ ክሬቲቭስ የሚል ኦፕሽን አለኝ። ይሄ ፌስቡክ ሌቨሬጅ ፌስቡክስ ዳታ ቱ አውቶማቲካሊ ዴሊቨር ዲፍረንት ኤንድ ክሬቲቭ ቫሪዬሽንስ ቱ ፒፕል ዌን ላይክሊ ቱ ኢምፕሩቭ ዮር ፐርፎርማንስ ነው። ይሄንን ኦንም ማድረግ እንችላለን፣ እንደ ፍላጎታችን ኦፍም ማድረግ እንችላለን። የኛ የራሳችን ኦዲየንስ ብቻ ይድረሰው የምንል ከሆነ ይህንን ኦፍ አድርገን መስራት እንችላለን። ነገር ግን ራሱ ደግሞ የፌስቡክ አልጎሪዝሙ ደግሞ የሆነ የሚጨምርልኝ ነገር አለ ብላችሁ የምታስቡ ከሆነ ይህንን ኦን ማድረግ ያስፈልገናል። ከዛ በኋላ የምናየው ሜሴጅ ዴስቲኔሽናችን ነው። ሜሴጅ ዴስቲኔሽናችን መሶብ ሜሴንጀር ላይ እና የፌስቡክ ሜሴንጀር እና ኢንስታግራም ላይ ነው የሚሆነው። ይህንን አውቶማቲክ ዴስቲኔሽናችንን ኦፍ ደግሞ ብናደርገው ከዚህ ጋር ምን ማድረግ እንችላለን መምረጥ ደግሞ እንችላለን ማለት ነው። አውቶማቲካሊ የሚይዝልን ፌስቡክ ኦር ኢንስታግራም በሜሴንጀር እና ኢንስታግራም ሜሴጂንጉን ነው ማለት ነው። ይህንን ክሬት ማድረግ ትችላላችሁ። ከነዚህ ሜሴንጀር ላይ ኢንስታግራም ላይ ኦር ዋትሳፕ ላይ የሚለውን መምረጥ ትችላላችሁ። ከዛ በኋላ የምናገኘው የስፔሻል አድ ካታጎሪ ነው። ይሄ አባውት ኢምፕሎይመንት የሚል ነገር አለ። ይህንን ኦፍ ኦን ብታደርጉት እዚህ ጋር አድ ካታጎሪያችሁን ምን ማድረግ ይቻላል መምረጥ ይቻላል ማለት ነው። እዚህ ጋር እንደምታዩት ኢምፕሎይመንት አለን፣ ሶሻል ኢሹስ፣ ሃውሲንግ ላይ ስፔሻሊ ሪል ስቴት ላይ የሚሰሩ ሰዎች ከሆናችሁ ሃውሲንግ መጠቀም ትችላላችሁ። ኢምፕሎይመንት ይሄ ፎር ጆብ ኦፈርስ፣ ኢንተርንሺፕ፣ ኤጁኬሽናል ነገሮችን የምትጠቀሙ ከሆነ ኢምፕሎይመንትን ብትመርጡ። ይሄ ባንኮች ደግሞ ሰርቪስ፣ ይሄ ኢንሹራንስ ሰርቪስ የሚሰጡ ሰዎች ደግሞ ፋይናንሻል ፕሮዳክትስ ኤንድ ሰርቪስን ብትጠቀሙ ሞር ስፔሻል አድ ካታጎሪው ይረዳችኋል ማለት ነው። ይሄንን ለእኔ ኢምፕሎይመንት አድርጌ እመርጠዋለሁ ማለት ነው። ከዛ በኋላ ዋናው ፓርት የምናየው ኦዲየንስ ነው። ይሄ ኦዲየንሳችን ደግሞ ማን ጋር ይደርሳል፣ አዳችን ማን ጋር ይደርሳል፣ የት ይደርሳል የሚለውን ነገር የምንመርጥበት ነው። ስፔሻሊ ዴሞግራፊክ ላይ የምንመርጥበት ነገር ነው። እዚህ ጋር ፒፕል ኢን ዮር ኦዲየንስ የምትል ፓርት አለችኝ። ነገር ግን እኔ ለምሳሌ ይሄንን ፓርት የማልፈልገው ከሆነ ለምሳሌ ኢትዮጵያ ቦሌ ኢንተርናሽናል ኤርፖርት፣ ሰሚት ሃይኮርት እና መገናኛ የሚሉ ነገሮች ናቸው ያሉት። ይህንን ኤዲት ማድረግ ከፈለግኩኝ ለምሳሌ እዚች ጋር ኤዲት የምትለዋን ነካትና ለምሳሌ ጀንደር ለወንዶች ከሆነ ለወንዶች ሜንን መምረጥ እችላለሁ፣ ለሴቶች ከሆነ ሴቶች ውመንን መምረጥ እችላለሁ። ሁለቱም ደግሞ የሚሆን ከሆነ ኦልን መምረጥ እችላለሁ። ኦልሶ አዘር ዴሞግራፊክ ፋክተራችን ኤጅ ነው። ኤጅ ላይ ደግሞ ለምሳሌ እኛ ከ40 ዓመት በላይ ነው የምንፈልገው ብላችሁ የምታስቡ ከሆነ እነዚህን ነገሮች ስክሮል በማድረግ ከ40 ዓመት በላይ የሆኑ ሰዎችን መምረጥ ደግሞ ትችላላችሁ ማለት ነው። ይህንን ለምሳሌ ከ28 እስከ 48 የፈለጋችሁትን የኤጅ ጋፕ መምረጥ ትችላላችሁ። እዚህ ጋር እኛ ብዙ ጊዜ የምንጠቀመው ከ18 እስከ 40 ያለውን ኮምፖነንት ነው። አናዘር ቲንግ እዚህ ኦዲየንስ ላይ የምናየው ነገር የት ደግሞ ይድረስ የሚለውን ነው። አሁን ባይ ዲፎልት አሁን እኛ የምንጠቀማቸው መገናኛ ስኩዌር አለ፣ ጌቱ ኮሜርሻል ሴንተር አለ፣ ወይ ደግሞ ሰሚት በነበረን ታይም ደግሞ ሰሚት ሃይኮርት ፍርድ ቤት አካባቢ ያሉትን ነገሮች እንጠቀማለን። ነገር ግን አዲስ ነገር ለምሳሌ እኔ ባህር ዳር ይግባልኝ ብዬ የማስብ ከሆነ ባህር ዳር የሚል መጽሐፍ እና ይህንን ሲቲ መምረጥ እችላለሁ ማለት ነው። ባህር ዳር ያያችኋት እዚህ ጋር ባህር ዳርን ከቷታል ማለት ነው። ከዛ በኋላ እዚህ ጋር እንደምትመለከቱት
10 ማይልስ ፕላስ 10 ማይልስ የሚሉ ነገሮች አሉ። ይሄኛው ራዲየሱን ነው እያሳየኝ ያለው እና ይሄንን ደግሞ ራዲየስ ምን ማድረግ እችላለሁ? እዚህ ጋር መጨመር እና መቀነስ ደግሞ እችላለሁ ማለት ነው። አይታችሁት ከሆነ ከቨር የሚያደርገውን ነገር ብዙ ነገር አለ። ስለዚህ ሪሙቭ ማድረግ የምትፈልጉትን ነገር ደግሞ እዚህ ጋር ሪሙቭ እያደረጋችሁ መጠቀም ትችላላችሁ። ለምሳሌ በጣም ብዙ ቦታዎችን መድረስ የምትፈልጉ ከሆነ ጀስት ታይፕ እያደረጋችሁ ማፑ ላይ ሎኬት ማድረግ ነው ማለት። ስለዚህ ፌስቡክ እዛ አካባቢ ያሉ ሰዎች ብዙ እንዲደርሳቸው የሚያደርግበትን ለአልጎሪዝሙ መልእክት የምታስተላልፉበት ቦታ ነው። ይሄ የኦዲየንስ የፕሌስ የሎኬሽን ቦታችን ማለት ነው። ከዛ በኋላ ወደ ታች ደግሞ ብለን ስናይ ደግሞ የት ጋር ነው የምናገኘው? ስፔሻል ኢንትረስት ወይ ደግሞ ዲቴል ታርጌቲንግ የሚለውን እንትን እንላለን። ስፔሻሊ አሁን ለምሳሌ እኛ ጋር ይሄ ማለት ኦልሞስት እንደ ሃሽታግ ማለት ነው እና ለምሳሌ የእናንተን ሰርቪስ የሚፈልጉ ምን አይነት ሰዎች ናቸው፣ ምን አይነት ፊልድ ላይ ያሉ ሰዎች ናቸው፣ ኢንትረስታቸው ምን አይነት ነው የሚለውን ፈልገን የምናስገባበት ነው። ለምሳሌ እዚህ ጋር አሁን ኢንሰርትድ የሆኑት ቪዥዋል አርትስ አለ፣ ዲጂታል ማርኬቲንግ አለ፣ ፎቶግራፊ አለን፣ ግራፊክስ ዲዛይን አለን፣ ስቱደንት ኤጁኬሽን የሚል ነገሮች አሉ እና ይሄኛው እነዚህ ነገሮች ለምሳሌ እኔ ሲኒማቶግራፊ የሚል ልጨምር ካልኩኝ ሲኒማቶግራፊ የሚል መጨመር እችላለሁ ማለት ነው። ሲኒማቶግራፊ የሚል መጨመር እችላለሁ። ብሮዝ ብለው ወይም እዚህ ጋር ካሉት ላይ ምን ማድረግ እችላለሁ? የፈለግኩትን እዚህ ጋር ካሉ ነገሮች ላይ መጨመር እችላለሁ ማለት ነው። ብዙ አይነት ዲቴል ታርጌቲንጎች አሉ። ለምሳሌ እዚህ ጋር ጂ ላይ አሁን ብንሄድ ግራፊክስ ዲዛይን የሚል አለኝ። እሷን አድ ማድረግ እችላለሁ ማለት ነው። ኮንፈርም እላታለሁ። ስለዚህ ኦዲየንሱን በዚህ መልኩ ማስተካከል እችላለሁ። ደን ዋናው ፓርት ደግሞ መቼ ጀምሮ መቼ ይለቅ፣ ይሄ አድ መቼ ጀምሮ መቼ ይለቅ የሚለው ነው። ለምሳሌ እዚህ ጋር 10 ቀን ነው ራን እንዲያደርግ እየፈለግኩኝ ያለው፣ ግን እንደናንተ እንደ ካምፔናችሁ ርዝመት ይሄ ነገር ምን ማለት ይችላል መቀያየር ይችላል ማለት ነው። መቀያየር ይችላል። እዚህም ጋር ግን ምን አይነት ነገር ደግሞ አለን? ይሄ ነገር ሙሉ ለሙሉ እድሜ ዘመኑን ይቀጥል ብላችሁ የምታስቡ ከሆነ ራንድስ አድ ኮንቲኒስሊ የሚለውን ፓርት እንትን ማለት ቼክ ማድረግ ትችላላችሁ። ይሄ ማለት እናንተ እስከምታቆሙት ድረስ አዱ ራን ያደርጋል ማለት ነው። ይሄ ሳም ዲስአድቫንቴጆች ይኖሩታል። ስፔሻሊ ዝንጉ የምንሆን ሰዎች ካሆንን ማለት ነው ብራችን እየተጨፈጨፈ የሚቀጥልበት አድቫንተን ኦፕሽን ምንድነው? እድሎች በጣም ሰፊ ናቸው። ለምሳሌ 10 ቀን ከሆነ ከዛሬ ጀምሮ ዛሬ አይ ቲንክ ኖቬምበር 7 ነው። ስለዚህ እስከ 17 ድረስ ራን የሚያደርግ አድ ይኖረናል ማለት ነው። ከዛ በኋላ ዴይሊ በጀት ላይ ነው የምንሄደው። ይሄ ደግሞ ዴይሊ የምናወጣውን ለሜታ የምንከፍለውን በጀት የምንመድብበት ቦታ ነው። ይሄ ስፔሻሊ ዴይሊ የምታወጡትን በጀት ካልኩሌት ማድረግ ይኖርባቸዋል። ለምሳሌ በ10 ቀን ውስጥ $200 እናወጣለን ብላችሁ የምታስቡ ከሆነ ይህንን ለ10 ቀን $200ን ለ10 ቀን አካፍላችሁ $20 ይደርስልናል ማለት ነው። በቀን $20 ስፔንድ እንዲያደርግ ለአድ እናዘዋለን ማለት ነው። እነዚህን ነገሮች ካስተካከላችሁ በኋላ እዚህ ጋር አዳችሁ ምንድን ነው የሚመስለው የሚለውን ፕሪቪው የምታዩበት ኦፕሽን አላችሁ። እንደምታዩት እቺ ስፖንሰርድ ትላለች። ዊች ሚንስ እቺ ስፖንሰርድ የምትለው ፓርት ምንድናት? ተከፍሎበታል የሚል መልእክት የምታስተላልፍ ናት። ኦልሶ እዚህ ጋር ቼክ ማድረግ የምትችሉት ነገር ኤስቲሜትድ ዴይሊ ሪዛልትስ ከ32,000 እስከ 93,000 ሰዎች ጋር ሪች ማድረግ ዴይሊ ሪች ማድረግ ፖቴንሻል እንዳለው ይነግራቸዋል። ኦልሶ ፔመንት ሰመሪያችን ለ10 ቀን $200 እንደሆነ ያሳየናል ማለት ነው። እዚህ ጋር ጠቅላላ ከጨረስን በኋላ የፔመንት ሜትዳችንን ነው የምንመርጠው። ይሄ ትንሽ ኮንፊውዚንግ የሆነው ነገር እና ትንሽ የማይቻለው ነገር ይሄ ነው። ካርድ ኤክስተርናል የሆነ ክሬዲት ካርድ ወር ማስተር ካርድ ኦር ደግሞ ፔይፓል አካውንታችሁ ኮኔክትድ መሆን መቻል አለበት ከፌስቡክ እንትናችሁ ጋር ወር ደግሞ ከሜታ ፕላትፎርሙ ጋር ከዛ ላይ ስለሆነ የሚከፍለው ከዛ ላይ ስለሆነ የሚከፍለው ማለት ነው። እዚህ ጋር ኮኔክትድ የሆነው የፔፓል አካውንት አለ። እሱም ፔፓል አካውንት ሰሌክት
አድርገን ምን ማድረግ እንችላለን ማለት ነው። እዚህ ጋር እንደምታዩት ፐብሊሽ የምትል ኦፕሽን አለችኝ። ፐብሊሽ እላታለሁ። ናው አዳችንን ሰብሚት እያደረገው ነው። ስለዚህ ሰብሚት ከተደረገ በኋላ ደግሞ ምንድነው የሚሆነው? ጎ ቱ አድስ ብለው እዚህ ጋር እንደምታዩት ኢን ሪቪው የምትል ኦፕሽን ትመጣልኛለች ማለት ነው። ይሄ ኢን ሪቪው ማለት ከሜታ ጋይድላይንስ ጋር ፖስታችሁ ይሄዳል ወይ አይሄድም የሚለውን ነገሮች ቼክ አድርገው የሚፈቅዱበት ታይም ነው። ሞስት ኦፍ ታይም ከ10 ደቂቃ እስከ 30 ደቂቃ ይሄዳል። ከዛ ኖቲፊኬሽን ነው የሚልኩላችሁ አዳችሁ መፈቀዱንም ወር ደግሞ እንትን ማለቱንም መጀመሩንም ወር ደግሞ መከልከሉንም የምታዩበት ፓርት ይሄ ነው ማለት ነው። ኢን ሪቪው ማለት ከፕላትፎርሞቹ ተርምስ ኤንድ ኮንዲሽን ጋር ፖስታችሁ ይሄዳል ወይስ አይሄድም የሚለውን የምታዩበት ፓርታችን ነው ማለት ነው። አፍተር 30 ሚኒትስ ማክሲመም ይሄንን ወደ አክቲቭ ወደ አክቲቭ ፖስት ሲቀየር እናየዋለን ማለት ነው። አክቲቭ ልክ እንደሆነ ራን ያደርጋል። ብዙ ሰዎችን መድረስ እንችላለን ማለት ነው። ለጊዜው ዲሌት አደርገዋለሁ። ከዚህ በኋላ ደግሞ የምናየው የኢንስታግራምን አድ ነው አሰራር ነው የምናየው። ለዚህም እስቲ ኦል ፖስት የሚለው ላይ ልሂድና አንድ የኢንስታግራም አካውንት እንትን አደርጋለሁ። አንድ የኢንስታግራም ፖስት ሰሌክት አደርግና ቡስት አደርጋለሁ ማለት ነው። ብዙዎቹ ነገሮች ከፌስቡክ ቡስት ጋር የአንድ ካምፓኒ ምርቶች ስለሆኑ አንድ አይነት ናቸው። ጀስት ረፍሊ እያሳየኋችሁ ይሄዳለሁ። የመጀመሪያው ፓርት ጎል ነው። ቅድም እንዳየነው ኢንጌጅመንት እንዳልነው ለፌስቡክ ብዙ ጊዜ ኢንስታግራም ላይ ደግሞ የሚሰራው ጥሩ ነው ብለን የምናስበው እንትን ካምፔን ጎላችን ጌት ሞር ሜሴጅ ነው። ጌት ሞር ሜሴጅ እንመርጣለን። ግን የምትፈልጉ ከሆነ ሞር ፕሮፋይል ቪዚትስ እና ዌብሳይት ቪዚተርስ የሚለውን ነገር መምረጥ ትችላላችሁ። ጌት ሞር ሜሴጅ ላይ ሴቭ አደርጋለሁ። ኦልሶ ከፌስቡክ ላይ ትንሽ የሚለየው ነገር እዚህ ጋር የሜሴጂንግ ቴምፕሌቶች ይኖሩናል እና የሜሴጂንግ ቴምፕሌቶች ይኖሩናል። ሜሴጂንግ ቴምፕሌት ላይ ደግሞ እናንተ ሳትሆኑ ሰዎች ኮንታክት በሚያደርጉበት ታይም ላይ ኢዝሊ ማድረግ የሚችሉትን ነገር መመለስ የሚችል አንድ አልጎሪዝም ኦር ደግሞ ቴምፕሌት ክሬት እናደርጋለን ማለት ነው። ለምሳሌ የዛሬው እኛ የምንጠቀምበት ብዙ ጊዜ እናንተ ማጋጥሟችሁ ከሆነ ሰዎች ክሊክ ሲያደርጉና ዲኤም ሲያደርጉልን ምን ነው የምናደርገው? ሰላም ምን ኮርስ መጀመር ይፈልጋሉ የሚል ጥያቄ ነው የምንጠይቃቸው ማለት ነው። ይሄ የግሪቲንግ ቴክስታችን ነው የሚሆነው ማለት ነው። ከዛ በኋላ ደግሞ ምንድን ደግሞ ይኖረናል? ሰዎች አላስፈላጊ ነገሮችን እንዳይጠይቁን ደግሞ ምንድን እናደርጋለን? የጥያቄ ኦፕሽኖችን እንሰጣቸዋለን ማለት ነው። ይህንን ኤዲት ለማድረግ ብንሞክር ለምሳሌ ዲፎልት ዌልካም ሜሴጅ ቴምፕሌቱን አዲስ ክሬት ላደርግለት እችላለሁ። ግሪቲንግ ቴክስቱን ለምሳሌ ሰላም መሶብ ምን ኮርስ መጀመር ይፈልጋሉ የሚል ማድረግ እችላለሁ። question number 1 what courses are available right now? question የምንላቸው ቀደም እንዳልኩት ሰዎች without any ልፋት እናንተን ሊጠይቋችሁ የሚችሉትን ነገር የምትጽፉላቸው ናቸው። or ደግሞ ሜሴጂንጋችሁን ብሮድ ከማድረግ ይልቅ የምታጠቡበት ቴክኒካችሁ ነው ማለት። ስለዚህ question number 1 እንደዚህ ነው። ለምሳሌ ሁለተኛ question ካላችሁ add question ብላችሁ ለምሳሌ how much is your digital marketing course ብላችሁ ሰዎች እንዲጠይቋችሁ ማድረግ ትችላላችሁ። ሌላም question ካላችሁ ደግሞ add question ብላችሁ የምትፈልጉትን ነገር መጠየቅ ትችላላችሁ። ይሄ ብዙ ጊዜ በጣም የሚረዳን ነገር ነው። እኛ ሳንኖር ሰዎችን ግሪት የምናደርግበት ኦር ደግሞ ማለት ነው ምንድን የሚፈልጉትን ኮርስ የምንጠይቅበት ሲስተማችን ነው ማለት ነው። ዲፎልት የሆነውን ቴምፕሌት በዚህ መልኩ ማስተካከል እንችላለን። ኦልሶ ስፔሻል አድ ካታጎሪ ቅድም ፌስቡክ ላይ እንዳየነው ነው። ኤምፕሎይመንት፣ ሶሻል ኢሹስ፣ ሃውሲንግ እና ፋይናንሻል ፕሮዳክትስ ከነዚህ እንደ ኢንዱስትሪ ታይፓችሁ መምረጥ ትችላላችሁ። ኦልሶ ኦዲየንሳችን ላይ ፒፕል ኢን ዩር ኦዲየንስ ብቻ ሳይሆን እዚህ ጋር ለምሳሌ እንትን የምንለው እቺን ባጠፋት ስፔሻል አድ ካቴጎሪውን ባጠፋው የነበሩኝ ፓርቶች ሴቭ ያደረኳቸው ክሬት ያደረኳቸው ኦዲየንሶች ይኖሩኛል። እነዚህን ክሊክ በማድረግ እኔ ለምሳሌ የመሶብ ኦዲየንስ ነው የምፈልገው እና ኦዲየንሴን በዚህ ሴቭ ባደረኩት ኦዲየንስ ሰሌክት ማድረግ እችላለሁ። ኦልሶ ፌስቡክ ላይ እንዳየነው ይሄ የስኬጁል እና ዲዩሬሽን በጀት ኢሹ አለ እዚህም ጋር። ይህንን ነምበር ኦፍ ዴይስ
ይሄ አድ ራን የሚያደርግበትን መምረጥ እችላለሁ እዚህ ጋር and also daily በጀታችንንም ከዚህ መምረጥ እንችላለን። ይሄንን ሴት ካደረግን በኋላ ፔመንት ሜተዳችንን ሰሌክት አደርጋለሁ። ልክ ይሄንን ከጨረስኩኝ በኋላ ልክ እንደዚህ እንደምታዩት እዚህም ጋር ስፖንሰርድ የሚባል ፕሪቪው ደግሞ ያሳየኛል ማለት ነው። ኤስቲሜትድ ዴይሊ ሪዛልት አለን and also ቶታል በጀታችንን እዚህ ጋር ማየት እንችላለን። so if everything is good ምን ማድረግ እንችላለን? ስቲል ፐብሊሽ ደግሞ ማድረግ ደግሞ እንችላለን ማለት ነው። so ፐብሊሽ ካደረግን በኋላ again ሪቪው ይደረጋል። ከዛ በኋላ ሪቪውን ካለፈ በኋላ ምንድነው አክቲቭ የሆነና ብዙ ሰዎችን መድረስ ትችላላችሁ ማለት ነው። so that's how paid advertisement or ደግሞ PPC የምንለውን ነገር የምንሰራበት መንገድ ስፔሻሊ ፌስቡክ እና ኢንስታግራም ላይ እንዴት ቡስት እንደምናደርግ በተለምዶ እንዴት ቡስት እንደምናደርግ ዛሬ አይተናል። በሌላ ፕሮግራም እንገናኛለን። ሰላም። ሚዲየም እና ስሞል ኢንተርፕራይዞች ፔይድ አድስን በመጠቀም ቢዝነሳችሁን ከፍ ማድረግ ትችላላችሁ፣ ሪቻችሁን ከፍ ማድረግ ትችላላችሁ። ዋን ኦፍ ዘ ቲንግስ ዲጂታል ማርኬቲንግ ከሰጠን አንደኛ ቻንስ መካከል ትልልቆቹ ኢንተርፕራይዞች ቲቪ ላይ ኦር ደግሞ ሬዲዮ ላይ ኦር ቢልቦርዶች ላይ ስክሪኖች ላይ ማስታወቂያቸውን በመናገር ኦር ደግሞ በማስለቀቅ ኦዲየንሱን መሰብሰብ ይችላሉ። ናው ግን በትንሽ አፎርደብል በሆኑ ፕራይሶች ሚዲየም እና ስሞል የምንባል ኢንተርፕራይዞች ደግሞ ቢዝነሶቻችንን ለብዙ ሰዎች ማስተዋወቅ የምንችልበትን እድል ሰጥቶናል እና ይህንን ስፔሻሊ ፔይድ አድስን በመጠቀም ሞር ሪች እና ታርጌትድ የሆነ ኦዲየንስ ማግኘት ትችላላችሁ። እነዚህንና ከዚህ የበለጡ ደግሞ የዲጂታል ማርኬቲንግ ትምህርቶችን ለማግኘት ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮዎች ደግሞ እንገናኛለን። ፔስ